ሰላም እንዴት ቆይታችኋል? ውድና የተከበራችሁ የዶክተር ፀሐይ ቻናል ቤተሰቦች፣ በዛሬው ርዕስ የምንመለከተው ድብርት ወይም ደግሞ ጭንቀት ምንድን ነው የሚለውን እንመለከታለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተመለከቱ። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም እንደዚህ አይነት መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። በመጀመሪያ ድብርት ምንድን ነው የሚለውን በምንመለከትበት ሰዓት ድብርት የምንለው ሰውነታችንን፣ ስሜታችንን፣ ሀሳቦቻችንን፣ አመጋገብን፣ የእንቅልፍ ሁኔታን ወይም ስለ ራሳችንና ስለ ሌሎች ሰዎች ያለንን አስተያየት አመለካከት የሚነካ ነው። ልክ እንደ ሀዘን ወይም ደግሞ መጥፎ ስሜት ቶሎ ልንላቀቅበት የምንችል አይነት ስሜት አይደለም። ስለዚህ ወዲያው ልናስወግደው የምንችል አይነት ስሜት አይደለም። የዚህን በሽታ መነሻነት ለማወቅ ትንሽ ያስቸግራል። እንዲሁም አንዳንድ መንስኤዎች ስንመለከት በዘር ይመጣል የሚሉ አንዳንድ ጥናቶች ያሳያሉ። በቤተሰብ ወይም ደግሞ በቤተሰቦቻችን ውስጥ በዘራችን ውስጥ እንደዚህ ድብርት ያለበት ሰው ካለ እንደዚህ ድብርት ሊከሰት የሚችልበት ሁኔታ አለ። ከዛም ባለፈ ደግሞ አንዳንድ ሁኔታዎች አሉ በህይወታችን ውስጥ ሊያጋጥሙን የሚችሉ። እነዚህም የጋብቻ ፍቺ ሊሆን ይችላል፣ የኑሮ ቦታ መለወጥ ወይም ደግሞ ከለመድነው ቦታ መፈናቀል፣ ከስራ መባረርን፣ እንዲሁም ደግሞ የቅርቡ ዘመድ ወይም ደግሞ ወዳጃችን ሞት፣ እንዲሁም ደግሞ በህይወታችን ውስጥ ትልቅ ቦታ የሰጠናቸው ከባባድ ሁኔታዎች ከኛ በሚለዩበት ሰዓት፣ ከኛ ህይወት ውጭ በሚሆኑበት ሰዓት ይህ ድብርት እንደሚመጣ ያሳያሉ ማለት ነው። የድብርት ምልክቶች ምንድን ናቸው በምንመለከትበት ሰዓት ሁልጊዜ ማዘን፣ የባዶነት ወይም ደግሞ የብቸኝነት ስሜት መሰማት ይህ የድብርት ምልክት ነው። እንዲሁም ደግሞ ለሚወዱት የስራ ፍላጎት ማጣት ወይም ደግሞ ከምትወዱት የስራ ፍላጎት በዛ ቦታ አለመገኘት፣ የምትወዱትን ስራ ለመስራት የመረበሽ ስሜት የመኖር፣ በማንኛውም አጋጣሚ ያለመመቸት ወይም የመረበሽ ስሜትም አንዱ ይሆናል። ብዙ ጊዜ ማልቀስም አንዱ የድብርት ምልክት ነው። እንዲሁም ደግሞ የጥፋተኛነት ስሜት ወይም ደግሞ በቃ እንዴት ነው ተስፋ መቁረጥ፣ ከዛም ባለፈ ደግሞ ጥቅም የለሽ መሆን፣ በሆነ ስራ ውስጥ ጥቅም እንደሌላችሁ ማሰብ፣ ይህ አንድ የድብርት ምልክት ነው። ብዙ ጊዜ ደግሞ መተኛት ወይም ደግሞ ከነጭራሹ አለመተኛትም አንዱ የድብርት ምልክት ነው። ብዙ ጊዜ መተኛትና ብዙ ጊዜ ከነጭራሹ አለመተኛት ይህ አንዱ የድብርት ምልክት ነው። ብዙ ጊዜ መመገብም ይህ አንድ የድብርት ምልክት ነው። ከዛም ባለፈ ደግሞ ከነጭራሹ የምግብ ፍላጎት አለመኖር፣ ምግብ አለመመገብም አንዱ ምልክት ይሆናል። ከዛም ባለፈ ደግሞ ሀሳብን ለመሰብሰብ መቸገር ወይም ደግሞ በአንድ ውሳኔ መካከል መሆን፣ ውሳኔዎችን ለመወሰን መቸገር፣ በአንድ ውሳኔ ውስጥ ሆነን በሁለት ውሳኔዎች ውስጥ ሆነን ሁለት ውሳኔዎችን አንዱን መምረጥ ማቃት ራሱ ይህ አንዱ የድብርት ምልክት ነው። አልኮልና የተለያዩ አደንዛዥ እጾችን መጠቀም፣ እነዚህ አደንዛዥ እጾችን መጠቀም አንዱ የድብርት ምልክት ነው። የመሞት ወይም ደግሞ ራስን የማጥፋት፣ ከዚህ ህይወት ራስን መገላገል ወይም ደግሞ ባጭሩ ራስን የማጥፋት ሀሳቦች ወደ አእምሯችሁ መምጣት አንዱ የድብርት ምልክት ነው። ስለዚህ እነዚህ ምልክቶች የድብርት ምልክት ናቸው። በቀጣይ የምንመለከተው ደግሞ ድብርት እንዴት መከላከል እንችላለን የሚለውን ስንመለከት እነዚህ ከላይ የተመለከትናቸው ምልክቶች ከ2 ሳምንት በላይ እየተሰማችሁ ከሆነ በፍጥነት ጊዜ ሳታጠፉ ወደ አእምሮ ሐኪም ዘንድ መሄድ ያስፈልጋል። ያው ድብርት በተለያዩ በሽታ አማካኝነቶች ሊመጣ ይችላል። በከባባድ በሽታዎች ማለት ነው። ለምሳሌ የስኳር በሽታ፣ የልብ በሽታ ወይም የመርሳት በሽታ፣ እንደ ካንሰር፣ ስትሮክ የመሳሰሉት ለነዚህ በሽታዎች ተጠቂ መሆን አንዱ የራሱ ድብርት ሊያስከስት የሚችልበት ነው። እንዲሁም ደግሞ አንዳንድ ድብርት ሊያመጡ የሚችሉ መድኃኒቶች አሉ። ከራስ ምታት ጋር ወይም የተለያዩ በሽታዎች በሚዘን ሁኔታ እነዛን መድኃኒቶች ለማስወገድ የምንወስዳቸው በየቀኑ በየዕለቱ የምንወስዳቸው መድኃኒቶች ከተለያዩ አካላቶቻችን ወይም ደግሞ ከተለያዩ በሽታዎች በበለጠ የድብርት ሁኔታን ለማምጣት
እነዚህ የድብርት ሁኔታ እንዲኖር ያደርጋል ማለት ነው። ስለዚህ በቀጣይ ደግሞ የአልኮል ሱሶችን እነዚህ የአልኮል ወይ ደግሞ የአደንዛዥ እጾች ይህንን ድብርት እንዲነሳ ስለሚያደርጉ እነዚህን በተቻለ አቅም አለመጠቀም ነው። እዚህ ሊያስከስቱ ስለሚችሉ አለመጠቀም ያስፈልጋል። ሕክምናው ምንድን ነው? በምንመለከትበት ሰዓት አእምሯችን ውስጥ የሚኖሩ ያልተመጣጠኑ ኬሚካሎች ይኖራሉ። ስለዚህ አእምሯችን ያሉ ያልተመጣጠኑ ኬሚካሎች ድብርትን ሊያመጡ ይችላሉ። ስለዚህ ድብርትን ለማከም ወይም ደግሞ ከድብርት ለመላቀቅ ለአንዳንድ ሰዎች መድኃኒት መውሰድ አስፈላጊ ሆኖ ሊገኝ ይችላል። ለአንዳንድ ሰዎች ነው፣ ለሁሉም ሰዎች ይሰራል ማለት አይደለም። ነገር ግን ሌሎች ደግሞ የአእምሮ ሐኪም ጋር በመሄድ የተለያዩ ነገሮችን ከሐኪሙ ጋር መማከርም የተሻለ ሆኖ ይገለጻል ማለት ነው። ለእናንተ የመድኃኒት ወይም ደግሞ የምክር አገልግሎት ካልሰራ ሐኪም ማማከር የሚሰራ መፍትሄ እንዲሆን ያደርጋል። ስለዚህ መድኃኒቶችን መውሰድ ማይሰራ ከሆነ በዛ መንገድ ማይሰራ ከሆነ ግዴታ ሐኪም ማማከር ግድ ይሆናል መፍትሄ እስኪገኝ ድረስ። ለእናንተ የሚስማማ የምታገኙት ወይም ደግሞ አሪፍ የሆነ ሕክምና የምታገኙ ከሆነ ከዛ በኋላ ያንን ሕክምና በትጋት ከዛ ሕክምና ሳትወጡ በደንብ አርግታችሁ መታከም ወይም ደግሞ በዛ ሕክምና ውስጥ መሆን ያስፈልጋል። በጥቂት ሳምንታት ውስጥ ደግሞ ለውጥ ማየት ትጀምራላችሁ ማለት ነው። ውድና የተከበራችሁ የዶክተር ፀሐይ ቻናል ቤተሰቦች የዛሬ ፕሮግራም ትልቅ ሀሳብ እንዳነሳን አውቃለሁ። ስለዚህ ሁላችሁም ላይክ እንዲሁም ሼር ይህን ቪዲዮ በማድረግ አብዛኞቻችን ወገኖቻችን እየተጠቁበት ያለው በሽታ ነው። ስለዚህ ላይክ እንዲሁም ሼር ማድረግ ያስፈልጋል። እንዲሁም ደግሞ ሰብስክራይብ በማድረግ እንደዚህ አይነት የተለያዩ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤና